እየነገርኩ ነው። እኔ እዛ ነገር ውስጥ እንዳይለውበትና አንተ ለመታመም ትክክለኛ መረጃ ኤፍሬምና ሩታ እንደሆኑ እየነገርኩ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ ስልካችን ላይ ነው ያለነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። ገባህ አይደለ? ቪዲዮዎችን አይተህ በጣም ነገሮች ውስብስብ ወደኋላ መለስ ብለህ ቪዲዮዎችን አይተህ ጭንቅላትህ ተረብሾ ሊሆን ይችላል፣ ወይም ደግሞ የሆነ ነገሮችን ተወሳስቦብህ ሊሆን ይችላል። ግን እኔም ነፃ የሚያወጣኝ መረጃ አለ። አቤል አሳየን። እሺ። እና ደግሞ አንድ በመጨረሻ ከማሳየቴ በፊት ልናገር የምፈልገው ነገር አለ። አብርሃም በፍጹም ማይጠረጠር ሰው ነው የጠረጠርከው። ሄርሜላን እዚህ ውስጥ ማካተት አልነበረብን። ሄርሜላን ብቻ እኮ አይደለም። ይቅርታ አቤል፣ አሁን ላይ ከተረዳሁት ነገር ሁላችንም ነው በዙሪያ ያለ ሰዎች ነው እየተጠየቅን ያለ ነው። ሁሉም ሰው ተጠያቂ ነው ብያለሁ። ያው ልክ ነህ። እና ከነ ሁላችንም ለአንተ የምናስብ እኛ ካንተ ምንም ፈልገን አይደለም፣ ለአንተ ስለምናስብና ምንም እንድትሆን ስለማንፈልግ እና ደግሞ በዙሪያ ያሉ ሰዎች አስመሳይና ምን አይነት መጥፎ ሰው እንደሆኑ አሁን የምናሳየውናል። ፎቶም አለ፣ ቮይስም መስማትም ካለብህ ትሰማለህ። ስለዚህ ከዚህ በኋላ ግን ማለት ነው ይሄንን ነገር እውነቱን አይተህ የኤፍሬምና የሩታን ጉዳይ አይተህ ከሄርሜላ ጋር እንድትሆን ነው የምፈልገው። ምክንያቱም የምታከብርህ የምታፈቅርህ ለአንተ የምታስብልህ እኛንም የጠረጠንከን ሰዎች ሁሉ ነገር አንስተህ እንደ በፊቱ ሰላም ሆነ ከኛ ጋር እንድትቀጥል እንጂ ሌላ ነገር ፈልገን አይደለም። ካንተም ብቻህንም ሆንክ ከማንም ሰው ጋር ሆንክ እኛ ምንም የምንጠቀመው ነገር የለም ላንተ አስበን እንጂ። ስለዚህ ማየትም ያለብህ ነገር ይሄን ፎቶዬና ከዛ ማሰማህም ቮይስም አለ ቪዲዮን ያው ቮይሱ ግን አሁን ሚዲያ ላይ የሚወጣ ነገር ስላልሆነ ከካሜራ ጀርባ ትሰማዋለህ። እና ምንድነው ከካሜራ ጀርባ የሚሆነው ቮይስ ስለሆነ ስለዚህ ቪዲዮውን ግን ማየት ትችላለህ። ኤርሚላ አንድ ነገር ልንገርሽ አይደል፣ እዚህ ጋር ሁሉም ሰው በእውነቱን ከኛ እኩል ነው እየጠበቀ ያለው። እዚህ ቪዲዮ ላይ የሚመለከቱ ሰዎች እያንዳንዱ እኔ ነገር የሚያሳስባቸው ሰዎች ናቸው፣ የሚያስጨንቃቸው ሰዎች ናቸው። ስለዚህ ከነሱ የምንደብቀው ነገር የለም። እዚህ ጋር የምታሳየኝ ነገር ለነሱም ማየት አለባቸው። ለምን እነሱም አይተው መፍረድ መቻል አለባቸው። የጉዳዩ ባለቤት አንተ ነህ አብርሃም፣ የታመምከው አንተ ነህ። ነገሮችን ማመንና መመዛዘን ያለብህም ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የነሱን ክፋት ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉንም ነገር እያደረጉ ያሉት ነገር እኮ ይታወቃል አይደል እንዴ? ጥፋታቸውን ሁሉ እንዳሳዩኝ ነው። ምንም እንትን የሚልበት ነገር ጉዳዩ ይሄን ፎቶ ማን ያነሳቸው ወደነሱ እሱ ዋናውን ነገር ተመልከት እንጂ የነሱን ሴራ ተመልከት እንጂ ይሄን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ አሁን ለምሳሌ አቤል እያሳየኝ ያለው የሩታና የኤፍሬምን ፎቶ ነው አይደል? እዚህ ጋር እየታየኛል። እሺ ምንን ያመለክታል? እዚህ ጋር አንድ ላይ የሚያደርጉትም ነገር ታየዋለህ። አሁን ደግሞ ቮይሱን ስማ፣ ውጣና ላሳይ ቮይሱን። ስልክ ፎቶ ቆይ ማን ያነሳው? አንተ በንጋታው ልትታመም ይሄ ነገር በቅድሚያ የተፈጠረ ነገር ነው። ገባህ አይደለ? ስለዚህ ይሄ ነገር በደንብ በቂ ነው። አብርሃም የሩታና የኤፍሬም ፎቶ አይደለም። ከሩታና ከኤፍሬም ፎቶ በላይ አካባቢ ያለውን ነገር ሲጀመር ለአንተ ብዬ ነበረ ሩታንም ኤፍሬምንም ይቅርታ ጠይቄ ይሄንን ሁሉ ነገር እያረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። ዳኒም ላንተ ሲል ብዙ ለፍቷል። ሄርሜላም እኔ ግራ የገባኝ አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለ? አሁን እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ሄርሜላ ከፎቶ በላይ እኮ ቮይሱ አለ። ቮይሱ አደመጠኝ። የት አለ ቮይሱ? የት አለ? እኔ አሁን ቮይሱ ነው እንት ማለት ነው። አቤል ያልተረዳው ነገር ብሎ ታውቃለህ? አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችንም ለዚህ ደግሞ ሆኖ ተጠያቂ ናችሁ እያለ ነው። ገባህ አይደለ? ስማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተ ይሄንን ሰምተ ካልተረዳ ሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል? ሄርሜላ ኤፍሬም እና ሩታ ቁጭ ብለው የሚያሳይ ፎቶ እኮ ነው እያሳየኝ ያለው። እሺ በቃ ይሄንን አይደለም። ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት። ማመን ያለብህን በስትክክል ማን ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህን ሰዎች ነው? በነገራችን ላይ አቤላ መጠርጠር ምናምን ሊያሳስበን አይገባም ብዬ አስባለሁ። እንደራሴ ተረዳኸኝ? ምንም ነገር ያደረግነው እሱ ደህና እንዲሆን ነበር። ከዛ በኋላ ያለውም ነገር ኖርማል ነው ሁሉ ነገር። አሁን ምን አለ መሰለህ አቤል፣ ቮይሱን አልጨረስኩትም። ግራ ያጋባችሁ ያላችሁ ይሄን ቮይስ ማን ነው ሪከርድ ያደረገው? እሱ የሚመለከተ ጉዳይ ነው። ዋና የኤፍሬም እና የሩታ መሆኑን አይደል ፈልገው የተነጋገሩበት መንገድ ትክክል ነው።
ኤፍሬምና ሩታ እየተዋወሉበት መንገድ ትክክል ነው ወይስ ይሄንን ነገርም ለሚዲያ መናገር አለብን? ሚዲያ ላይ እኮ እንዳለ ሁሉ ነገር እየተፈጠረውን ነገር እኮ አይተኸዋል አይደል? እንደ አብርሃም ከዚህ በፊት የተፈጠሩት ነገሮች እኮ በቂ ናቸው። አሁን ደግሞ ከማንና ከምንም በላይ የተፈጠረውን ነገር እየቀያየርክ ስማቸው ሁሉ ብዙ ቮይስ ነው ያለው። እሺ ይሄ ስልክ ያወሩበት ሪከርድ ነው። ስልክ ያወሩበት ሪከርድ ነው። እሺ ስለምን ደረጃ ያወሩ ያለው ለምንድን ነው የማይገባው እንዴ? መረዳት አልፈለገም ስገምታ። ኧረ አብርሃም በነገራችን ላይ ግልጽ ነው። ገብተህ ካየኸው አንተ እንኳን ደህና ባልሆንክበት ሰዓት ደህና ነው እየተባለ የነበረውን ነገር ያ ለአንተ በቂ ነበር ብዬ ነው የማስበው አይደል? አብርሃም በታመምክበት ወቅት ላይ አብርሃም ደህና ነው በሚል ብዙ ግብግብ ምንድነው የተሳካላቸው? ንገረኝ። ተሳክቶልናል የሚሉት መድኃኒት ምናምን ኤፍሬም እንኳን እዚህ ላይ ቪዲዮ ላይ ራሱ ተናግሯል። አብርሃም ወደኛ እንዲመለስ መድኃኒት አድርገንበታል። አዎ እሱን እኔ ግራውጣው ግራ ይገባል። ምን ላይ ነው ያለው? ይሄው እዚህ ላይ ሰማያ ይሄው ልክ እዚህ ላይ አይደለም ቪዲዮ ላይ ወደኋላ መለስ ብለህ ካሰብክ አንተ ነገ ልትታመም ኤፍሬም ማታ እኔ ቤት